እኔ ልነግርሽ የፈለኩት ነገር አይ ቲንክ ስቃይሽ ያበቃ ነው። አሁን ስቃይሽ ሊያበቃ ነው። ያ ሁሉ ያሳለፍሽው መከራ ሊያበቃ ነው። ያ ሁሉ የተጎዳሽው ሊያበቃ ነው። ምክንያቱም አሁን ይህ የሚያበቃው አንቺ ስለጸለይሽ ወይም ደግሞ ስለለመንሽ ስለተጨናነቅሽ ተስፋ ስለቆረጥሽ አይደለም። ከዚህ ሁሉ መከራ በኋላ በረከትሽን መቀበል የምትችይ ብቁ ሴት ስለሆንሽ ነው። አየሽ አንድ ነገር ልንገርሽ፣ የእግዚአብሔር ስራ ማለት ነው። እግዚአብሔር ሆን ብሎ በመጥፎ ነገራት ያሳልፈናል። አይገርምም? በመጥፎ ነገሮች ያሳልፈናል። በቃ ሰዎች እንዲጎዱን ያደርጋል። ሰዎች እንዲከዱን፣ ጓደኞቻችን እንዲዋሹን ያደርጋል። እድሎች እንዲያመልጡን፣ ከስራ እንድንባረር፣ ከሰው ጋር ቶሎ እንድንጨቃጨቅ ያደርገናል። በሄድንበት ሁሉ